ስታዩቸው ትንሽ የሚመስሉ ግን ለሶሻል ሚዲያ እድገት በጣም ትልቅ እንቅፋት የሚሆኑ 5 ችግሮችን ነው የምነግራችሁ። እናንተ ስትሰሯቸው ምንም ስህተት የማይመስሏችሁ ነገሮች ናቸው እነሱ ማለት ነው። ስለዚህ ይህን ቪዲዮ ከመጀመራችን በፊት ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ አዳዲስ ቪዲዮ ሲለቅ እንዲደርሳችሁ ደግሞ የደወል ምልክቷን መጫን እንዳትረሱ። ወደ ሀሳባችንና ወደ አንደኛው እንግባ። የእናንተ ቻናል ያለማደግ ምናልባት ችግሩ የእናንተ ያለማወቅ ሳይሆን እናንተ የምትሰሩት ስህተቶች ትንንሽ ስህተቶች ናቸው። እነዛ ትንንሽ ስህተቶች የእናንተን ቻናል እንዳያድግ እንቅፋት ሊሆኑ ስለሚችሉ እነዚህን 5 ስህተቶች እንዳትሰሩ። አንደኛውና የመጀመሪያው ኒሽ አልባ አትሁኑ። ኒሽ አልባ አትሁኑ ማለት በተመቻችሁ ዘርፍ አትስሩ። አንድ የስራ ዘርፍ ይኖራችሁ። ኒሽ ማለት የስራ ዘርፍ ወይም የምትታወቁበት የስራ ዘርፍ ነው። አንድ አይነት ስራ ይኖራችሁ ማለት ነው። አንዴ ቭሎግ አትስሩ፣ አንዴ ትራቭል፣ አንዴ ደግሞ ኤዱኬሽን፣ አንዴ ቭሎግ። በተለያዩ ነገሮች ላይ ትኩረት አታድርጉ። አንድ አይነት ነገር ላይ ሰው በአንድ አይነት ነገር እንዲያውቃችሁ ለሰው እድል ስጡ ማለት ነው። ስለዚህ በተመሳሳይ ነገር ለመስራት ሞክሩ። ተመሳሳይ ነገር ስላችሁ አንድ ርዕስ ይዛችሁ 50 ቪዲዮ ሳይሆን ተመሳሳይ ሴንተር ላይ ለምሳሌ ስለ ቭሎግ የምትሰሩ ቭሎግን የሚመለከት ነገር ብቻ መስራታችሁን እንዳታቆሙ ማለት ነው። ኒሽ አልባ አትሆኑ። የዚህ ስህተት ደግሞ ችግሩ ምንድነው? እናንተ ቪዲዮ በሰራችሁበት ታይም ለማን ቪዲዮን ፑሽ እንደሚያደርገው አልጎሪዝሙ አያውቅም ማለት ነው። ዛሬ ቭሎግ ሰርታችሁ ለቭሎግ ለሚፈልጉ ሰዎች ፑሽ ያደርግና ነገ ደግሞ ኤዱኬሽን ተሰሩ ለማን ያደርጋል። ስለዚህ በዛ ሰዓት ቪዲዮአችሁን ያጠፋባችኋል ወይም ቪዲዮአችሁ ቪው እንዳይኖረው ይዘጋባችኋል ማለት ነው። ወደ ቀጣዩና ወደ ሁለተኛው ስህተት እንሂድ። ቀጣዩና ሁለተኛው ደግሞ የሚሆነው ምንድነው? ለመጀመሪያዎቹ 3 ሰከንዶች ወይም ደግሞ ሁክ ተብለው በሚታወቁት እነዚህ ነገሮች ላይ ትኩረት ያለ መስጠት ማለት ነው። ለዚህ ነገር ትኩረት ካልሰጣችሁ ሰው እናንተን አያዳምጣችሁ ማለት ነው። ረጅም ሰላምታ አታቀርቡ። ጩኸት፣ ውካታ ምናምን አያስፈልግም። ቀጥታ ሰውን ሊይዝ የሚችል ነገር ማድረግ አለባችሁ። ሁክ ብሎ ለምን ስም ወጣለት? ሁክ ማለት መያዣ ነው፣ ሰውን የምታስቆሙበት ነው። ዛሬ የምታዩት ቪዲዮ ሰውን ሊያስገድላችሁ ይችላል። ዛሬ የምታዩት ቪዲዮ ህይወታችሁን ሊያሳጣችሁ ይችላል። ይሄ ሁክ ነው። ያ የሚያዩት ቪዲዮ እኮ ነፍስ የሚያጠፋ ሆኖ ሳይሆን ሁክ ነው። በቃ ሰው እንዴት አድርገን ነው ያንን ስራ መስራት የምንችለው እንዲል ነው እንጂ ማድረግ ያለባችሁ እናንተ መሰሩት ቪዲዮ የተንዛዛ መሆን የለበትም። ሰላም ጤና ይስጥልኝ፣ እኔ ደህና ነኝ፣ እናንተ ደህና ናችሁ? ባለፈው የሰራሁላችሁ ቪዲዮ ተመቻችሁ? አው ካልተመቻችሁ ኮሜንት አረ። ይሄ ሐሳቡ ሜን ኮንተንት የሚሆነው መሀል ላይ መናገር ትችላላችሁ፣ ግን ዋናው ሐሳቡን ሁኩን ፊት ለፊት ላይ ማድረግ አለባችሁ። ሰው ትኩረት እንዲይዝ፣ ሰው የእናንተን ቪዲዮ ለማየት እንዲጓጓ ወይም ያንን የምትሉትን ቃል ለማግኘት ሙሉ ቪዲዮ ማየቱን ይቀጥላል ማለት ነው። ስለዚህ መጀመሪያ የምታቀርቡትን ሁክ መምረጥ አለባችሁ። ለ3 ሰከንዶች ወይም ለምታስገቡት ሁክ ትኩረት መስጠት አለባችሁ ማለት ነው። ወደ ቀጣዩና ወደ ሶስተኛው ስንገባ ደግሞ የሚሆነው ምንድነው? ቀጣዩና ወደ ሶስተኛው ስንገባ ምንድነው? ጥራትን ከብዛት ማስበለጥ ነው። ጥራት ከብዛት ማስበለጥ ወይም በተገላቢጦሽ ነው የሚሆነው። ጥራት የሌለው ቪዲዮ 100 ከምትሰራና ጥራት ያለው ቪዲዮ በወር አንዴ ከምትሰራ የትኛው ይሻላል ነው። ዩቲዩብ ብዛት የሚያየው ሰው ላይ ምንድነው? ኮንሲስተንሲ መሆንን ነው የሚያየው። ስለዚህ ያንተን ኮንሲስተንሲ ነው እንጂ የሚያየው ያንተ ቪዲዮ ጥራትን እሱ አይመለከተውም። ያንተን የቪዲዮ ጥራት የሚመለከተው ተመልካች ወይም ኦዲየንስ ስለሆነ ቢቻል በሳምንት 3 ቀን የምትቀርጻቸው ቪዲዮዎች ይወስዱታል ማለት ነው። አንተ ጥራት ሲል ምን ለማለት ፈልጎ ነው? ዩቲዩብ አንተ የምትለቃቸው ቪዲዮዎች ጥራት ያላቸው፣ ለምሳሌ በቀረጻ አሪፍ ቦታ ላይ የተቀረጹ አሪፍ ፋንሲ ካሜራ ወይም ፋንሲ ስቱዲዮ ሊኖራችሁ አይገባም። ልክም ሊኖራችሁ ይችላል። ካሜራም ካላችሁ አሪፍ ነው እና ባላችሁ ነገር እየሰራችሁ የምትቀርጹት ቪዲዮ ጥራት ያለው ቢሆን፣ ኢፌክት ያልበዛበት ቢሆን፣ በተለያዩ ሳቹሬሽን ብዙ አይነት ነገሮችን በመጨመር እናንተ ቪዲዮአችሁን ማስተካከል ትችላላችሁ ማለት ነው። አራተኛው የሚሆነው ደግሞ ምንድነው? ከሰዎች ጋር ያለ መገናኘት ነው። ከሰዎች ጋር እንዴት ነው አንገናኝም ካላችሁ ሎ ኢንጌጅመንት ይባላል። ከሰው ጋር ያላችሁን ግንኙነት መቀነስ፣ ቪዲዮ አፕሎድ አድርጋችሁ ለአንድ ወር መጥፋት፣ እንደዛ አይደለም። ዩቲዩብ አንደኛ የሚፈልገው ነገር የእናንተን ኮንሲስተንሲ ነው። እሱ እንዳለ ሆኖ ደግሞ እናንተ አፕሎድ የምታደርጉት ቪዲዮ ለ1 ሰዓት ያክል የሚጻፉትን ኮመንቶች መመለስ አለባችሁ። ቪዲዮ አፕሎድ ከተደረገ በኋላ ለ1 ሰዓት ያለው ማለት ነው። ስለዚህ እናንተ ኮመንት ሪፕሌይ ማድረግ ግዴታችሁ ነው። ምክንያቱም ያው ኢንጌጅመንቱ ከሰው ጋር ያለው ለምሳሌ ኮመንት ላይ የሆነ ነገር ጽፎ ጠይቆ ሪፕሌይ አድርገህ መመለስ አለብህ። ወይም ደግሞ ሪፕሌይ ቪዲዮ ምሰራ ከሆነ ሪፕሌይ ቪዲዮ ሰርተህ ለዛ ሰው ኮመንቱን መመለስ አለብን ማለት ነው። ምክንያቱም ሰው እንደዚህ ስታደርግለት ቪዲዮ ለሱ ብለህ ስለሰራለት ሙሉ ቪዲዮ አይላል። ሙሉ ቪዲዮ አየ ለማለት ደግሞ የአንተ ወቻወረህ ጨመረ ማለት ነው። ወደ መጨረሻውና ወደ አምስተኛው እንሂድ። አምስተኛውና የመጨረሻው በውሸት መንገድ ማደግ ነው። ይሄ በጣም እናንተ አካውንታችሁን አያሳድገው። ምክንያቱም ለምሳሌ አንተ ቲክቶክ ላይ 1000 ፎሎወርስ ካለ ግዴታ 10000 ስትገባ ነው ክፍያ የሚጀምረው። ስለዚህ ምንድነው ማድረግ ያለብህ? 10000 ፎሎወርስ ስኬት ታመጣለህ፣ መስራት ነው። ካልሰራ ስኬት ይመጣል፣ ትገዛለህ ማለት ነው። 10000 ፎሎወርስ ትገዛለህ ወይም 10000 ፎሎወርስ ያለው አካውንት ትገዝተህ አንተ በዛ አካውንት ቪዲዮ መስራት ትጀምራለህ። አንድ አካውንት 100000 ፎሎወርስ ኖሮት ቪው ላይ ኖረው ይችላል። 100 ቪው 10 ቪው ለዛም ላይ በልጥ ይችላል። ምክንያቱም ፎሎወርሱ አንተ የገዛው አካውንት የምንድነው የሌላ ነው።
የኳስ አካውንት ገዝተህ አንተ ስለ ልብስ ብትፖስትበት ምንም አይነት እንትን አይኖረውም ማለት ነው። ምንም አይነት ቫልዩ ወይም ጥቅም አይኖረውም። ስለዚህ እናንተ በውሸት መንገድ ለማደግ አትሞክሩ ማለት ነው። ባላችሁ ነገር ጀምራችሁ ባላችሁ ነገር ጨርሱት። ስለዚህ ዩቲዩብ ላይ እንዴት ነው መስራት ያለባችሁ? ባላችሁ ነገር መሄድ ነው። በውሸት መንገድ አትሂዱ። በራሳችሁ በጥረታችሁ ማግኘትን ልመዱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። አዳዲስ የምትፈልጓቸው ኮሜንቶች ካሉ እሰራላችኋለሁ ማለት ነው። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።